በችግር የጸና ግፍ ያለፈረሰው በሸር ያልተናደ ሴራ ያልበጠሰው የትናንት አሻራ ለዛሬ ያበቃ ዘመኑን ያዋጅ ዘመኑን የነጋ አጂበ እልፍ ሰው የሠራ እልፍ ሰው ያበጀ እልፍ ዓሊም መርቆ በእውቀት ያደረጀ የጅህልና ጽልመት በኑር የቀየረ የሕይወትን ትርጉም በሐቅ የቀመረ የተቃርኖን ዓለም በጥበብ ያስማማ የመዳን ቦታ ነው መቆሚያ ነው ካስማ የመዳን ቦታ ነው መቆሚያ ነው ካስማ 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 የነግቡ የሰርፉ የፊኩ መጥለቂያ የበላጋ መንጢቅ የሩድ መርቀቂያ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የካስማ 7 ፕሮግራም ተከታታዮቻችን እንደምን አላችሁ? ረመዳኑኩም ሙባረክ። ዛሬ ደግሞ የሙፍቲ ገዶ ወይም ሙፍቲ ዳውድ በመባል የሚታወቁት ሸይኹል መሻይኽ የእሳቸው ሐሪማ ዘንድ ደርሰናል። ሐቂቃ ምናልባት ሁሉም ነገር የኢትዮጵያ ሙስሊሞች አብዛኛው የኢልም ሶርስ ከዚህ ይጀምራል ብለን እናስባለን። ያው ሙፍቲ ዳውድ የኢትዮጵያን የኢልም ካሪኩለም በመስራት ደረጃ የአንበሳውን ድርሻ ይወስዳሉ። ሐቂቃ ከሌሊቱ 10 ሰዓት ጀምሮ ተጉዘን ኦልሞስት 6 ሰዓት በእኛ እንግዲህ ከ40 ኪሎ ሜትር በላይ እንደሆነ ነው። ከሚሴ እዚህ ወደ 40 ኪሎ ሜትር አካባቢ ይጠጋል። አስቸጋሪ ዳገት ቁልቁለት የተሞላበት ቻሌንጅ ያለበት መንገድ ነው። መኪናም ያው የተወሰነ አቁመን ግማሹን እንግዲህ የተወሰነው መንገድ በእግር መተናል። ይሄ ሐሪማ እንግዲህ ፈቱ እንደምታውቀው ምናልባትም የቅርብ ታሪካችን ላይ የመጀመሪያ የሚባሉ ሼክ ናቸው፣ ሙፍቲ ናቸው። ከሳቸው በኋላ ነው እነዚህ ወደ 7 የሚደርሱ የተለያዩ ተከታይ ወይም ደግሞ ኸሊፋዎች ከሳቸው ይጀምራል እና እሳቸው ደግሞ ውጭ ሄደው የመጡበት አጋጣሚ እንዳለ ነው እንግዲህ በግርድፉ የምናውቀው። ገብተን ደግሞ 4ኛ የልጅ ልጃቸው አሉ አብረውን መጥተዋል። ከነሱም ሆነ ከአካባቢው ማህበረሰብ በጣም ብዙ ታሪክ እንደምንወስድ ተስፋ ይደረጋል። ብዙ ኪታብ ጭነው መጥተው በተለይ በኢትዮጵያ ሙስሊም የዑለሞች ታሪክ ዙሪያ ላይ እያንዳንዱን ሼክ የቀራበትን ስትሄድ እሳቸው ጋር ኦልሞስት ማይደርስበት ሁኔታ የለምና ሐቂቃ በጣም የሚያኮራ በጣም ትልቅ የሆነ መሰረት የጣሉ ሼክ ናቸው። እስካሁን ከሰራናቸው ሁላ በጣም ትልቅ ቦታ እንሰጣለን ብዬ ዋናው ረኢሱ ጋር ነው የመጣ ነው። እንግዲህ እንዳልከው መንገዱ ከኸሚሴ ከተማ ኸሚሴ ኦሮሚያ ልዩ ዞን ማለት ነው። ከዛ ወደ አፋር አቅጣጫ ስንወርድ ኦልሞስት ተቅሪበን ወደ 40 ኪሎ ሜትር አካባቢ ፒስታ መንገድ ተራራ ቁልቁለት አቀበት ምናምን ተጉዘን የመጣ ነው። ይሄ ነው መስጂዳቸው ተብለናል። ገብተን ደግሞ ያለውን ነገር የምናን የሚሆነው ብራይት ፕሮዳክሽን ከዳና ፕሮዳክሽን ጋር በጋራ በመሆን በተወዳጁ ሚንበር ቴሌቪዥን ይሄንን ፕሮግራም ቀርጸው እያደረሱላችሁ ነው። ተከተሉን ኢንሻአላህ። ቢስሚላህ በሸር ያልተናደ ሴራ ያልበጠሰው የትናንት አሻራ ለዛሬ ያበቃ ዘመኑን የነጋ አጂበ እልፍ ሰው የሠራ እልፍ ሰው ያበጀ እልፍ ዓሊም መርቆ በእውቀት ያደረጀ
የጅህልና ጽልመት በኑር የቀየረ የህይወትን ትርጉም በሀቅ የቀመረ የተቃርኖን ዓለም በጥበብ ያስማማ የመዳን ቦታ ነው መቆሚያ ነው ካስማ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ያው እኔ ስሜ መሐመድ ዳውድ እባላለሁ ዳውድ አባቴ የሐጂ መሐመድ ሼኽ ሐጂ ሼኹ ይባላሉ ሐጂ ሼኹ የሼኽ አፊፍ ታጁ የተሰየመበት በዚህ ወደኛ ይገባል እሱ ሼኽ አፊፍ የሙፍቲ ታላቃቸው ልጅ የወለዱት እሱ ነው ቃሪኡ እናቱ ያጎታችን ልጅ ናት የሱ እናት ስልስላው በዛ ነው የመጣው እዛ ውስጥ ስለዚህ ሙፍቲ ሼህ አፊፍ ነው የወለዱት ታላቃቸው ልጅ እሱ ነው ያው ስብስላ አሁን ካሉት ወደ ሙፍቲ ከመቀርቡ እኔ ነው የምቀርባቸው ስለዚህ ሌሎቹ ወደ 5-6 ያህላሉ አያቴ አባቴ በልጅነት ከሸንኩይሽ ደረሳ ሼኽ ናቸው አብሮ ሸሪካ ናቸው ለሞት 5 ዓመት ሲቀራቸው ነው አባቴ የወለዱት በ1335 ነው አባቴ የተወለዱት እሳቸው የሞቱት 40 ላይ ነው አያቴ ስለዚህ ወደ 90 ዓመት ከገቡ በኋላ ነው አባቴ የወለዱት ስለዚህ ነው ወደዛ እንድንቀርብ ያቻል ነው ማለት ነው ይሄ ነው እኔ ኢንሻአላህ እዚሁ ቁርአን ቀርቼ ቁርአን ጨርሼ ሐጂ ከቢር ላይ ختم አድርጌ እሳቸው አልቆዩም በ1390 ላይ አለፉ እሳቸው ሐጂ ከቢር እሳቸው ካለፉ በኋላ علم ፈለጋ እዚህ ቆራስማ የሚባል የሐጂ ኢልያስ የአባሲያ ዘርዘር ናቸው ልጅ ናቸው እሳቸው ጋር ለመቅራት ሽዘክይ ከጅብት የሐጂ ኢልያስ ልጅ ነው ገና አዲስ ከግብጽ መጥቶ እዛ ማስቀራት ጀምሯል እሳቸው ጋር ያጎቴ ልጅ አለ አሁንም እዚህ የሚያሰግደው እሱ ነው እሱ ይዞኝ ሄደ ከኔ ትንሽ በለጥራል እሳቸው ላይ አንድ ተቀምጬ ትንሽ ልጅ ነኝ ገና 10 ዓመት ነው 11 ዓመት አልገባሁም እሳቸው ሲሞቱ ሐጂ ከቢር እዚህ ትንሽ እዛ ተቀመጥኩና አልቻልኩም መጣሁ እንደገና ከዚህ ሀርጡማ የሚባሉት ሐጂ ሐሰን አሉ እዛ 1 ዓመት ተቀመጥኩ ከዛ ሙፍቲ ጂሌ ጋር ሄድኩት ሙፍቲ አማን ጋር እሳቸው ጋር ትንሽ ተውሂድ አሽዓሪያ ጀውሃራ ሰኑሲ የሚባለው እዛ ቀርቼ ከዛ እንደገና እዚሁ ተመለስኩት እዚህ ተመልሼ አንድ ሐጂ ከቢር ላይ ለመቅራት የመጡ ሼህ አብዱ ይባላሉ ከአሩሲ ልጃቸው እዚህ ቃልቻ ሆኗል ፍቅህ እሱ ጋራ ተያይዘን የሐጂ ከቢር ደረሳ ትልቅ ዓለም ሐፊዝ ሙሐዲስ የሆኑት ከዚህ የገቡ አሉ እሳቸው ጋር አሩሲ ሄድን ባሌ ግንዲር ትባላለች ከዛ እሳቸው ጋር ወደ 6 ዓመት ፍቅህ ያቀራሉ ያው ደርግ ኃይለ ሥላሴ ከዚህ ስናልፍ ኃይለ ሥላሴ የተገለበጠበት የሞተበት ዓመት ነው በዛ ከአዲስ አበባ ያለፍ ነው እዛ 6 ዓመት ተቀምጬ በ97 መግቢያ ላይ መጣሁ እሳቸው ላይ አንድ 6 ዓመት ፍቅህ ቀርቼ ከዛ መጣሁ ግራኝ ሄድኩት 4 ዓመት ተኩል ግራኝ አልፍያ ጨርሼ ከዛ አርድቦ ሄድኩት ሼህ ኢብራሂም ዶረኔ እዛ 2 ዓመት ተቀመጥኩት ሰርፍ ሻፊያ ሸርሁም ጸባይጄ ጽፌ ጨርሼ ከዛ ነሽ መሐመድ አወል ዞቤልም እዛ ነበሩ ያን ጊዜ አንድ ላይ ቀርተናል ነሽ መሐመድ ሳዲቅ ነሽ ዑመር አንድም ሼህ ዑመር የሚባሉት አለ ከጅብት መጥቶ ደሴ ያሉ ጥቁር ሼህ ዑመር አሁንም አለ እሳቸው ላይ አንድ ሸሪካ ሆነን 2 ዓመት አድቦ ተቀመጥ ከዛ ጅቡቲ የሳዑዲ መድረሳ ማዕህድ ነበረ ከሙተወስጣ ጀመርን ሳዑዲ جامعة الإمام محمد بن سعود ቅርንጫፍ እዛ ከፍታ ነበረች ሳዑዲ እዛ ከሙተወስጣ ጀምረን ፈተና አረጉና እዛ ጀምዓ ጀመሩን እዛ ሙተወስጣ ሳነዊ ጨርሰን ወደ መካ ሄድኩት እዛ 1 ዓመት ጃሚዓት الإسلامية ለመግባት ስል አባቴ ሞቱ መጣሁ ወደዚህ
መጣው በሀበሻ ያው በ77 መጨረሻ ላይ ነው የሞቱት አባቴ 78 መጀመሪያ ላይ እሳቸው ሞቱ። እዚሁ ልጆች ትናንሽ ልጆች አሉ። የኔ ወንድሞች 4 ናቸው እዚህ የነበሩት። አባቴ ታላቅ እኔ ነኝ። ከኔ በላይ አሁን አብረን የመጣ ነው። እሱ ጅብት ነበረ ያን ጊዜ። እሱ እዚሁ አገባሁና ከዛ በኋላ ወደ ትያራ ገባን። አሁን እዚህ ቦታ ላይ ኸሊፋው ናችሁ ይሄን ሐሪማ እያስተዳደራችሁ ያላችሁ አንተ ናችሁ አይደለም? አሉ የወዚህ የሚያቀሩት ሐፍዝ ቁርአን የሚያሰፍዙት አለ። ያ ሐጂ ከቢር ልጅ ሐጂ ከቢርም አጋጣሚ የሙፍቲ ልጅ ናቸው። በሴት እናታቸው ሙፍቲ ልጅ ነው የወለዳቸው ሐጂ ሙስጠፋ የሚባሉት። እነሱ 5ኛ እናንተ 4ኛ አካባቢ ማለት ነው። አሁን እስኪ ስለ ዋናው ስለ ረኢሱ ስለዚህ ሐሪማ ቆርቋሪ ስለ ሙፍቲ ዳውድ እናውራ። ማን ናቸው? እስኪ በደንብ ለማያውቃቸው ሙፍቲ ዳውድ ኢብኑ አቢ በከር ይባላሉ። ያው ስልስላው የተጻፈው አለ። ዘራቸው ወደ ሼክ ኑር ሁሴን ጋር ይገባሉ። ባሌ አው ሁሴን የሚባሉት ከሰይድ አልዓሪፊን ውስጥ ልጆች ውስጥ 4ቱ ናቸው። አው ሁሴን የሚባሉት ወደዚህ ዳዕዋ ለማድረግ መጥቶ ጎዜ የቆረቆሩት እነሱ ናቸው ይመስለኛል። እንደምንሰማ በታሪክ ጎዜ መስጂድ ይሄ ከሸዋሮ ቤት በላቴ ያለው ረጅም ዓመት ያስቆጠረ። አዎ እሳቸው እዛ መጥቶ እዛው አግብቶ አፍርቶ ቆይቶ እንደገና ከዛ ዝርያቸው የሙፍቲ ዳውድ ቅድመ አያታቸው ወደ ጠላሃ ይመጣሉ። እዚች እሳቸው ነው እስልምና መጀመሪያ መባዲያ الاسلام ጠላሃ ፈቂ አህመድ የሚባሉት የኢማሙ ነወዊ ሸሪካ ይባላሉ። የኢማሙ ነወዊ ኸጥ እንኳን አለ ይባላል እዛ منهاج። ስለዚህ እዛ ፈቂ አህመድም የነሱ ዘር ናቸው የሙፍቲ ዳውድ። አንድ ላይ እዛ እየተቀመጡ ያጠላሃ ግንብ እንደ ሾንኬ ነው። ከሾንኬ በፊት ነው እሱ ቅድመ ጠላሃ። አሁን ከዛ ከተማው ሰፋ ወደ ይሄ ብልዲማ የምትባለው ብልዲማ ሙፍቲ የተወለዱት እዛ ናቸው። እዛ ተወልዶ እናታቸው ስብቅል የሚባል አለ። እዛም ያው የዑለማ መንደር ናት ስብቅል። ከየመን መጥቶ እዛ ያን ጊዜ ነበሩ የነሽ ሰይዱ ይሄ ቃዲ የከሚሴ ቃዲ የነሱ ዘር። ከዛ ሼህ መሐመድ ሼክ ይባላሉ። ፈቅሱል እስማኤል ይባላሉ። ከየመን መጥቶ እዛ በትጃራ መጥቶ እዛ የእስላም ቀልዓ መባዲ ትልቅ ወግ ሳይል ትንሽ መባዲ الفقه ምናምን እዛ ይማራል። እየተማሩ እዛው እስከ منهاج ድረስ እስከ ሙልሃ ምናምን እዛው ጀምሮ ከዛ ገደላምባ ሄዱ። ገደላምባ የምትባል አለች እስካሁን ድረስ ያ ዑለማ ቦታ ናት። እሷም እዛ ሄዶ አሁንም ትንሽ ናህውና ፍቅህ እየቀሩ እዛ ነው የተገናኙት አህመድ ኢብኑ ሷሊህ ጋር። ከዛ ተያይዞ ትንሽ አይቆዩም ወደ ጎዝ ሷሊህ ማን ናቸው? አህመድ ኢብኑ ሷሊህ ያው እሳቸው ይሄ ሱፊያ እዚህ ሀገር ነዳና አና ጫሊ ይሄ ሁላ የዘረጉት እነሱ ናቸው። እዛ አብሮ ነበሩ። ከዛ ፈቂ አብደራህማን የሚባሉት ጎዜ ዓለም ሙፍቲ አብደራህማን ይባላሉ ተብሎ ጎዜ ሄዱ። ጎዜ እዛም ብዙ አይቆዩም። ከዛ ተንስቶ ወደ ፈቂ ሃሽም ሐረም ለዚያራ ሄዱ። አሁን ከዛው ትንሽ እየተቀመጡ ፈቂ ሃሽም ጽፎ አንተ ትልቅ ዕልም ይዘህ ትመጣለህ ሄድ ብሎ ሰው ጋር አርጎላቸው ወደ የመን ወረቀት ጽፎ ፈቂ ሱለይማን ጋር ላኩት ይባላል። በታሪክ ነው ጽሁፍ አላገኘንም። ከዛ አህመድ ኢብኑ ሷሊህ እዛ እስከ ቆይቶ ወደ ወሎ መጡት። ያው ጓጉሩም ይባላል እዛው ዳናና አና አካባቢ ያው እሳቸውም እዚህ ስራ ጀመሩ። እነዛም ወደዛ ሄዶ ቅርአትን ጀመሩ። 2 አመት መካና መዲና ላይ ነው የቆዩት። 2 አመት መዲና፣ 1 አመት መካ። ከዛ በኋላ ወደ ዘቢድ ተመለሱ። ሙፍቲ ዳውድ ከዚህ እንደሄዱ ዘቢድ ሳይሆን ወደ መካ ነው የሄዱት። አስላቸው እዚሁ ሀገር ነው። እዚሁ ሀገር ነው። ይህቺ መንደር ከዛ በኋላ ነው የመጡት። የተቆረቆረችው እሳቸው ነው።
ካመጡ በኋላ ሌላ ቦታ ነው ያለፈው እንሄድበታለን። አሁን ከዛ የመን እስከ 15 አመት ነው 16 አመት ቆዩ። አንድ ላይ ወደ 19 አካባቢ ነው 19 18 ነው የቆዩት። ግን መካና መዲና መካከል 3 አመት እዛ 15 ያው 18 አመት። አዎ ከዛ በኋላ የጣፉትን ጽፎ የያዙትን ይዞ በ96 ወደዚህ መጣ። የጅህልና ጽልመት በኑር የቀየረ የህይወትን ትርጉም በሀቅ የቀመረ የተቃርኖን ዓለም በጥበብ ያስማማ የመዳን ቦታ ነው መቆሚያ ነው ካስማ። እሳቸው የተወለዱበት 1156 ላይ ነው የተወለዱት በሂጅራ አቆጣጠር 1156 ወደ 300 አመት አካባቢ 300 አካባቢ ሊሆን ነው። አሁን ትንሽ ነው የቀረው። ከዛ በኋላ ወይት ነው የመጡት። ብርሰ ቆሬ ትበራለች እዚህ ገብሳ የሚባለው የአፈር ድንበር ላይ ወደዛ አለች። እዛ መጡ። እንደጀመሩ ደረሳ መጣ ታሊም ጀመሩ። አፈርና ኦሮሞ ይጣላን ነበር። መጥቶ አንድ ቦታ ላይ ደረሳቸው። ብዙ ደረሳ ጨረሰባቸው። ከዛ ሸሽቶ ረኮ ትባላለች እዚሁ መምጫችን ላይ እንደ ቁርቁራ አለች። እዛ እንደደረሱ አሁን 1 አመት ነው 3 አመት ተቀመጡ። ከዛ ወደዚህ ጎረገም ይመጣ። እዚህም መጀመሪያ ጎራ ላይ አልወጡም። አንድ ውሃ አለች እዛ ታች እዛ አረፉ። 1 አመት እዛ ከተቀመጡ በኋላ ከዛ በኋላ ነው እዚህ አሁን መኪና ያቆምንበት በላይ የመጡት። እዛ እየተቀመጡ ሞቱ። እዚህ ተቀበሩ። ልጃቸው ነው ይሄ ሀጅ ሙስጠፋ ነው እዚህ ተቆረቆረ። ግን ደረሳ እዚሁ ይገባል ነበር ያለ ያንቀል ያው ጎራው ይሄ ጎራ ትንሽ ጎራ አሁን አንድ ቦታ አንድ ቤት ቦታ ያለለችው ድሮ 40 ሀጅ ከብር ላይ በጆሮ የሰመቻለሁ። ይሄ ጎራ 40 የኹጥባ የሚሰግደው እዚሁ መንደር ላይ ነበር። መስጊድ ይሰገድበታል ነበር። ከ40 አባወራ በላይ ነበር። አሁን አንድ ቦታ ይሄ አየት ሲፈስሩ የመን አተል አርባ ናንቆሱሃ ምን አጥራፊሃ ያለው ይሄው ደሊሉ እዚህ ጎራ ላይ 40 አባወራ በላይ ይቀመጣል ነበር። ይሄ ጎዳ ተንዶ እንደዚህ የሆነው ብሎ ሲያወሩ ሰምቻለሁ። ከዛ ወደዚህ መጡ። እዚህ ሀጅ ሙስጠፋ ነው መቅራት የጀመሩት። እሳቸው ልጅ እሳቸው ሀጅ ሙስጠፋ ሙፍቲ ሲሞቱ ገና 10 አመት ነበሩ። ሌሎቹ ሻፊፍ፣ አህመድ ኑር፣ ፋጡማ ማን የሚባሉት ያው እዚሁ ሻፊፍ ብቻ ነው ወደዛ የተወለዱት እንጂ ሌሎቹ እዚሁ ጎራ ላይ ነው የተወለዱት። እንደዛ ነው ያሳቸው። ከተመለሱ በኋላ ነው የወለዷቸው። ከተመለሱ በኋላ እዛ አልወለዱ። ከተመለሱ በኋላ ነው የተወለዱት። ወደ ስንት ልጆች አላቸው። እንደዛ ነው። ከዛ በኋላ ነሽር ጀመሩ። የትናንት አሻራ ለዛሬ ያበቃ ዘመኑን ያዋጅ ዘመኑን የነጋ ከዛው ጀምሮ በቃ ማን ይሄ እንደ አሁኑ እንዳለው አይደለም። ሰው አዋም ነበር። እዚህ በብዛት እዚህ ቆላማ ላይ በሙሉ ኦሮሞ ነው። ምንም ስለ ሃይማኖት ምንም አያውቁም። ያው እስልምና በስሙ እስላም ያው እስላም ናቸው። እስልምና ሞልቷል። ሐሪማን ብዙ ሞልቷል። ግን በጣም ሰፋ ብሎ ጠለቅ ብሎ በሚገባው አልነበረም። ልጆቹ እየወሰዱ ልጆቹ እያስተማሩ አንድ ሰው በፈድል ሲጨርስ አንድ ቦታ ላይ ያስቀምጣሉ። እሱ 1 አመት ቁርአን ምናምን ከጨመረ በኋላ እሱን አምጥቶ ሌላ ከሱ የበለጠው እንደዛ እያደረጉ በየመንደሩ መጀመሪያ መንደር ሄዶ እናገራሉ። የነዚህ ልጆቻቸው ቁርአን ያስተምራሉ። አሰላም አለይኩም ብሎ ይመጣሉ። ይሄ ቀሪአ ማድረግ ወሎ ላይ እሳቸው ነው የጀመሩ። ሙፍቲ ዳውድ
ጣዓሙል እስነይን የክፊ ሰላሳ ነው። ባልና ሚስት የምትበሉት ላይ ሩቡን ለደረሳ አንድ ሰው ከሰጠ ከዛም አንድ ሰው ከሰጠ ከሶስት ቤት ላይ ከወሰደ ያው ክፋያ መከር ላይ ዘካ ስትሰጡ ልብስና ምናምን ይበቃል። ይሄ ክፋያ ነው ለመቅራት ብሎ በዚች ነው መንገድ አድርጎ ነሽር እያደረጉ የነበሩት። ካስማ 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 1210 ነው 12 ላይ ነው እዚች ከመጡ ከዛ ራኮ ከምትባለው እዛው እስከ 34 ተቀምጦ 34 ላይ 1334 ላይ ወደ አኽራ ያው 34 እና 56 ነው የተወለዱት 44 እና 34 86 አካባቢ 88 አካባቢ በማቅራት ያው ከ96 ነው ጀመሩ እንደመጡ ከ96 ጀመሩ። ከዛ 4 አለን ከዚህ 4 38 አመት ነው ያቀሩት። እዚህ ላይ ምናልባት የወጡ ትልልቅ መሻይኾች አሉ። እነ ሸኑሩ መንገደ ይባላሉ። ከጎዜ የመጡት እዚህ ለመቅራት እነ ሼህ ኢሳ በዴሳ ሸማሜ አሬራ ሸኑሩ መንገደ ሸማሜ አሬራ ገርፋ ውስጥም ብዙ አሉ። እስከ ኩራ ወለ ያላቸው እሳቸው ደረሳ ራሱ ይሄ የሀጂ ከቢር አባት አያት እሳቸው ላይ ቀርቶ ትልቅ ዓለም ነበረ። ውቅሮ ነው የሀጂ ከቢር አያት ወደዛ ከዛ እሳቸው ላይ መቅራቱ መጥቶ እዚሁ ቀርቶ እዚሁ የሙፍቲ ልጅ ያገቡት ሀጂ ኢድሪስ ይባላሉ። ሀጂ ኢድሪስ ሙፍቲ ጋር ነው ያመጡ። ሀጂ ኢድሪስ አብዱራህማን ወለደ። አብዱራህማን ሀጂ ከቢር ወለደ። ስለዚህ ከዛ እስከዛ ድረስ በየአመቱ ያስቀመጡት ደረሶች በየአመቱ ሐሪማው ሄዶ ይዘይራሉ በየመንደሩ። ዛሬ አንዴ ሙደርስ ካስቀመጡ መመጣው አመት መጥቶ እንዴት መንደሩም ይጠይቃሉ። ልጆቹም ሼኽዮም እንዴት ይዞሃል ብሎ በየአመቱ እነሱ ዞሮ ጠይቆ እዛ ነጃሽ ዘይሮ ይመለሳሉ። በእግር ደረሳ እያቀሩ እየሄዱ እንደዛ ነበሩ። መንገድ ላይ እያቀሩ ነው የሚሄዱ። ምን ያህል ሸኾች አሁን ለምሳሌ በአንድ ጊዜ እስከ ምን ያህል ደረሶች ይገኛሉ? ወላሂ በደረሳ ብዙ ነበራቸው ይባላል እንጂ በአፍ ይሄን ቁጥር ብሎ መግለጽ ትንሽ ጽሁፍ ስለሌለ ግን እዚህ ሀገር ላይ ጠቅላላ አሁን ጧሃ የሚባሉት አሉ። ሙጃሂዱ ነው እዚህ አምጥቶ እንዲቀሩ ያደረጉት ሂጅራ። አሁን እዚህ ታች አሉ። ሙፍቲ ነው አምጥቶ ያስቀመጠ። ከሙጃሂዱ ጋር አንድ ዘመን ነበሩ። ሙጃሂዱ ጋር አንድ ዘመን ነበሩ። እንደውም ቅሷ ታሪክ ነው ይባላል። ሙጃሂዱ አመቱን 4 ቦታ ከፍሎ 3 ወር ጂሃድ ይሄዳሉ አሉ። ወደ ጎንደር ወደ ጎጃም 3 ወር ذكر ይዘክራሉ። 3 ወር ሙእነተል በይት ይከስባሉ። 3 ወር ዒልም። ይሄ ነው አመቱን በእንደዚህ በፕሮግራም አድርጎ አሁን ሙፍቲ መጡ ሲሰሙ ለመቅራት ይመጣሉ። ከጂሃድ ሲመለሱ ሙፍቲ ጋር መጥቶ አብሮ ሲጫወቱ ዑለማ እስቲ የመን ለየመን ወልዮች አሉ እንደ ምንትሴ ብሎ ይጠይቋቸዋል። አሁን ዑለማና ወልይ ወይት አለና ነው እዚህ ሀገር ምን አለና ነው ብሎ ሲሉ አሁን ሙጃሂዱ በጣም ተቆጥቶ ስሜት ይዟቸው በጣም ተነፋፈዋል። አሁን በዚህ ሰዓት ሙፍቲ ደንግጦ አደባጥቻለሁ አፉ ያርጉልኝ ብሎ ለመኗቸዋል። አሁን እኔ ነው አደብ ያጣሁት እዚህ መጥቼ ብሎ ወደቁታል። ሁለታቸውም ተያይዞ አያ እኔ ይቅርታ ማለት ከኔ ላይ እስከምትራመድ አላቅም ይቅርታህን አላረጋግጥም አሉት አሉ ሙጃሂዱ። ሙፍቲም እንደዛው
እኔ ነው ጠልጠቤ ያጣሁት ብሎ እንደዚሁ ሲያያዙ መጨረሻ ላይ ሀያ የኔ አልፍያ የምትባለው አለ የመኖቹ ዙሪያ ከቦ ጠሮ ነገር ናት። እዚህ ላይ ተቀመጣለች። እዚህ ላይ እለፍ እሳቸውም ጥምጣማቸው አስቀምጠው ሁለቱም እዚህ ላይ ተናግረው ከዛ በኋላ ጌታው ሼህ ሰይድ ሙጃሂዱ ጋር ነበሩ አሉ ለመቅራት ሀያ እኔ አንተ ካሁን በኋላ አደባጣለሁ እዚህ አልቀራም እሱን አቅራና እኔ አንተ ያቀረኛል እሱ ብሎ ጌታው ሼህ ሰይድ ያንዬ ሼህ እዚህ አስቀምጦ 12 አመት ሙፍቲ ያመጡትን በእጅ ጽፎ እሳቸው የቀሩትን በሙሉ ቀርቶ የሄዱት አንደኛው ጌታው ሼህ ሰይድ ናቸው። ያንዬ ሼህ ልጅ ናቸው። አህመድ ብኑ ሳሌህ ፈቂ ዙበይር ለፈቂ ዙበይር ጠሪቃ ይሰጣሉ። ጠሪቃ ተልቃድርያ ፈቂ ዙበይር ልጃቸው እንደገና ለሙጃሂዱ ሰጡ። ለሙጃሂዱም የሰጡት አህመድ ብኑ ሳሌህ ናቸው። ከዛ ጌታው ሼህ ሰይድ ከዚህ ከሄዱ በኋላ አና ሄዶ አናን አንይን ማሳደግ ጀመሩ ይባላል። ከዛ በኋላ ነው አንይ ያደረጉት። የሙፍቲ ደረሳ ማን ነው? ጌታው ሼህ ሰይድ የፈቂ ዙበይር ልጅ እንደገና ሀጂ በሽር ዱለቲ ይባላሉ። እዚህ ላይ አለ የሀጂ አሊ ዱለቲ አያታችን አያት ናቸው። እነሱም በእናቴ ሼህ መሐመድ ምስኪን ይባላሉ። እዚህ ጠላሃ ሾንኬ ያን ጊዜ ምንም የለም ብዙም ዑለማ መንደሩ አለ። ዑለማ ጠላሃ ነው ያለው። ፈቂ አህመድ ኩሉ ባዝ ይባላል። ብዙ ዑለሞች ነበሩ። ጠላሃ መንበዓለ ዑለማ የምትባለው አንቷ ሳናት እዛ ጠላሃ ከጎዜ መጀመሪያ ዑለሞቹ ዳዕዋ ሲያመጡ ጠላሃ ነው ያመጡት። ከጠላሃ ነበረ በየቦታ ላይ መዘረከው። አሁን እነዚህ ሼህ መሐመድ ምስኪን ይባላሉ። ሼህ አደሜ ቅጣለኝ፣ ሼህ ጌታው ሼህ ሰይድ፣ ሼህ መሐመድ ምስኪን፣ ሼህ ማኑ ሼህ ማሜ አሪራ እነዚህ የሙፍቲ ደረሶች ናቸው። ብዙ ስማቸው ሲነሳ ያው በጽሁፍ ላይ ብዙ ናቸው እንጂ ባፌ ዋና አንጋፋ ተብለው ግን ብዙ ጊዜ የሚነሱ ማለት ይሄ የዑለማዎችን የሐበሻ ዑለማዎች ሲልሲላ ሲያስቀምጡ ሙፍቲ ዳውድ ተብሎ አሁን የጠቀሳችኋቸው ሼህ እንትን ሼህ ጌታው ሼህ ሰይድ ሼህ ሰይድ ከዛ ወደ ጀማሉል አንይ ብሎ ወደ ዳና ብሎ እንደዚህ ይጠቃቅሷቸዋልና በዛ እንደዛ ነው። አንይ ዳንዬ الأول ዳንዬ الثاني ዳንዬ الثالث ነው መዘይድ ዳና እንደዛ ነው የመጡት። ጥሩ። እስኪ ምናልባት እዛ ቤተዘቢት ሄደው እንደው ምን እንደቀሩ እዛ የነበረውን የዒልም ሁኔታ የተነገረ ነገር አለ? አዎ አለ። ሰማ የቀሩት ክታባቸው ላይ ለራሳቸው የተናገሩት ያው የራሳቸው ስልስላ አለ የቀሩበት። ይሄን ቀርጬ ሱለይማን አህደል ላይ መጀመሪያ ተፍሲር سنن النسائي سنن ابن ماجه مسند امام احمد 40,000 حديث مسند الشافعي مصنف ابن ابي شيبه وده بمولو يقروتن صفوال هين كذا ليله 12 فن الحساب فن الفلك فن الطب نحو الصرف هندسه بلاغه ጠቅላላ በጽሁፍም አልተውም ጠቅላላ በሙሉ ቀርቶ እዛ ላይ ይሄን ቀርጬ ኢጃዛ አርጎኝ እንዳውም ደረጃ ተፍታህ ሰጥቶኝ ተቀብያለሁ ብሎ እዛ ላይ ተናግሯል አለ። አሁን እኔ ጋር የሙፍቲነት ማዕረግ እዛ ነው የተሰጣቸው። እዛ ነው ተሰጥቶ የመጡት እንደዛ ነው አሉ። ምክንያቱም ሙፍቲነት ሲሰጡ አንዲት ግፍቴና ባህሪያ ወለዱ አሉ። ልጅ ሁለታቸው አንዷ ሴት ወለደች፣ ባህሪያዋ ወንድ ወለደች። አረብ ሀገር የመን ላይ ሁለቱም ያቺ ግፍቲዋ ወንዱን ወሰደችና ቀየረች አሉ። አሁን እችም የኔ ምስክር የለም ተጣሉ አሉ። አሁን ሼኻቸው አጠቀፈቷ እንዴት ነው ብሎ ዳዕዋ አመጡት። በሚያመጡበት ጊዜ እሳቸው ያን ጊዜ ሊመጣ ደርሳል። እስቲ እንቁላል ያንዲ ዶሮ እንቁላል አምጡ አሉና
ሽንቁር አደረጉና ከዛ ውስጥ ስኳርቱም እዛ ውስጥ ያለው በሙሉ አፈሰሱና ስም ጻፉበትና አንዷ እዚህ ላይ ወተቷ እስከመሞላ ድረስ እስከ ውስጥ እስከምድረስ ትቅዳ ታልበው እቺም ከዛ በኋላ አለይኩም ሰላም ወራህመቱላሂ ወበረካቱ ከዛ በኋላ ሚዛን ላይ ያስቀምጡታል። ሚዛን ስም ተጽፎበታል ባለው ወተቱ የዚችም ስም ተጽፎበታል። አሁን ወተቱ ሚዛን ላይ እኩል አድርጎ ሲያስቀምጡ አንዱ ደፋሉ። ይሄ የደፋው የወንዱ ነው፣ ይሄ ሴት ነው ብሎ በኋላ ሼኽየው ክታብ ላይ አለ የሴት የወንድ እምጠጣው ወተት እንደዚህ ነው ብሎ እንደዚህ ብሎ አቅርቧል። በዚህ ነው ደረጃ ተልፍታ የሰጣቸው 12 ፈን አስተምሯል። የጅህልና ጽልመት በኑር የቀየረ የህይወትን ትርጉም በሀቅ የቀመረ የተቃርኖን ዓለም በጥበብ ያስማማ የመዳን ቦታ ነው። እዛም ከዛ ላይ የወጡ ሼኾች የእሳቸው ታሪክ የጻፉ አሕመድ አልአንባሪ ይባላል። የአብድራህማን አልወጂህ የሚባለው የሼኻቸው ልጅ ነው። ወጂህ አብድራህማን ይባላል። የሙፍቲ ሱለይማን አልአህደል ልጅ ነው። ሙፍቲ ነው ያቀሯቸው። የሸውካኒ ሼኽ ነው መሐመድ አሊ ሸውካኒ ፈትሑል ቀዲር ባለቤት የሙፍቲ ደረሳ ነው። ሸውካኒ ኢጃዛ ሰጥቶ ያቀሯቸው ማለት ነው። እሳቸው በደንብ አድርጎ ከ150 ወረቀት በላይ ጽፏል። የሙፍቲ እሱ እንደዛ አድርጎ ጽፏል። ከዛ ላይ ያ አይቶ ነው ዶክተር አብዱራህማን ሷሊህ አልዑሰይሚ እዛ ላይ የመን ሄዶ አይቶ ይህ እዚህ ፈለጋ መጥቶ እዚህ መጥቷል። እነ ዶክተር ጀላን ጋር ታሪክ ለመውሰድ ሼህ መሐመድ አሊ አደም ይሄ መካ ላይ አምና የሞቱት እሳቸው አጠገብ ሲሄዱ የእሳቸው ሰነድም የሙፍቲ ዳውድ ነው የመሐመድ አሊ መዋሂብ ሱመት ፊማ ጠለዕቱ ዐለይሂ ፊል ሐበሸቲ ሚነ ሰነድ ብሎ ጽፏል። አሁን ክታቡ አለ እኔ ላይ ሼህ መሐመድ አሊ አደም ነግሮት የኔ አደራሳ እኔ እሳቸው ላይ ሙስሊምና ሐረም 1 ዓመት ከ8 ወር ከገባሁ በኋላ ተቀምጬ እሳቸው ላይ ሙስሊምና አልፊየቱ ሲዩጥ ቀርቻለሁ። ሼህ መሐመድ አሊ ላይ እሳቸው የኔ አደራሻ ሰጡት። በዛ ስልስላ እዚህ መጥቶ ዘንጀራ ይሄን ለማጣራት ሰነዱን በሀቅ የቀመረ የተቃርኖን ዓለም በጥበብ ይገርም ነው። ታዲያ አሁን እንደው ይሄ ሲሄዱም ሲመጡም በወቅቱ ትራንስፖርትም የለም ምንም የለም። እንዴት እንደሄዱ በሰፊና ነው የሄዱት። በሰፊና ነው የመጡት። በየት በኩል? በወቅቱ ጎራ በጅቡቲ ብዙ ኪታብ ነው ጭነው የመጡት። ብዙ ኪታብ 7 ግመል ጭኖ መጡ። በእጃቸው ሲመጡ አሳይታ ላይ የጻፉት አለ፣ ሰፊና ላይ የጻፉት አለ፣ መንገድ ላይ ያደሩበት ቦታ የጻፉት አለ። ለምን ጽፎት ክታብ ጽፎ የቻሉትን ጽፎ ያልቻሉት የሐፈዙት በጭንቅላታቸው ይጽፋሉ እንዳይረሱ በጭንቅላታቸው። አንድ ጊዜ ቀለምና ምናምን አይለየም። እንደዛ ጽፎ ኩቱቡ ሲታ እንዲመሰል ነገሮች በሳቸው ነው የገባው። አዎ ጠቅላላ ሙስሊም አለ። አሁን እኔ ጋር የተወሰነ እዚህ አባቴ አይቼዋለሁ አለ የቡኻሪ ፈትሑል ባሪ በእጅ ጽፎ ያመጡት ሙሉን። እንደገና የቃሙስ ሸርሕ ታጀል ዐሩስ የሚባለው ነው 10 ሙጀለድ ጠቅሞ ትላልቅ ነው። እሱም በእጅ ጽፎ ያመጡታል። እነ ኢብኑ ጀሪር አጠበሪ ይሄ ሁላ በእጅ ተጽፎ ነው። በይዳዊ አሁን እኔ ጋር አለ በይዳዊ በእጃቸው የጻፈው ሽርቢኒ ይሄ የቱሕፋ ሐሺያ 10 ሙጀለድ ትላልቅ ክታብ ጠቅላላ በሙሉ ያልተጻፈ የለም። በእጃቸው ጽፎ እስከዚህ ድረስ ይዞ መጥቷል። የተቃርኖን ዓለም በጥበብ ያስማማ
እዚህ ቦታ ሲመጡ እንደ አቀባበሉ እንዴት ነበረ? አገሩ ፖለቲካው በወቅቱ የነበረው የመሳፍንት ዘመን ነው እሳቸው የመጡት። ያን ጊዜ አንድ ማን ነው ስሙ ወሰን ሰጀት ይባላል አሉ። ወሰን ሰጀት የሚባል ነበር አሉ ወሎ አስተዳደር ውስጥ የሙፍቲ ጊዜ ነው ማለት። አሁን እሱ መጣ አያቸው አሉ። እናንተ ስለ ማስተማር ነው እንጂ እንደ አህመድ አልገዳኝ ጦርነት ምናምን አትሉም፣ ወደኛ ነውና ከኛ ደሞዝ እናወጣላችኋለን አገር ትጠቅማላችሁ ብሎ ጠየቀዋል። ያኔ መንግስትና ህዝብ መንግስት ጋራ መተዋወቅ አልፈልግም። መንግስት ዛሬ ከተሾመ ነገ ይሄዳል። የማይሄድ መንግስት ጋራ ህዝቡና ደረሳዬን አገናኛለሁ እንጂ መንግስት ጋራ ግንኙነት የለኝም አሉታ። በዛ ነው እቺ ቀሪአ የጀመሩት እንጂ ደረሶቹን እንመግብላችሁ ብሏቸው ነው ነበር። አሁን በዛ እምቢ አሉታ። ይሄን እንደዛ ነው የምትከት ጎዳና የስኬት ጫፍ መውጫ የተውበት መካን ነው የወንጀል ማምለጫ የልልና ካባ ሳሩል ሐበሻ የደጎች ምሽግ ነው የሷሊዎች ዋሻ የሶፋ መውቂያ የመውደድ አውድማ ወንድም አሁን እዚህ ሼክ ጠልሃ ጃዕፈርም አሉ ከጎናቸው። ያኛው ደግሞ ሙጃሂድ ናቸው። እሳቸው በታዕሊም ላይ ናቸው ያሉትና እንዴት ነው ከጂሃድ እስከ ከምንስ ጋር የነበራቸው ሁኔታ? ጂሃድ ጠልሃ ጃዕፈር እሳቸው አይደለም የእሳቸው ልጅም አልደረሱም። ቀደም ሲወራ የነበረው የማን ናቸው? ጠልሃ ጃዕፈር መስሎኝ። ጠልሃ ጃዕፈር የአባስያ ናቸው። እዚህ የነበሩት ቀደም እሳቸው ሙጃሂድ ሙጃሂዱ እሳቸው ነው እንዴ? ጠልሃ ጃዕፈርማ አባስያማ የታወቁት በመስጂድ በመስራት ነው። ቢዐደድ አስማኢላህ አልሁስና እዚህ ሀገር ላይ ሰርተዋል ይባላል። 99 መስጂድ 99ኛ አሁን ዶዶታ ላይ የተሰራው ነው። አሁን ምንድነው የምትባሉት? እጀርቱ ነው እጀርቱ እዛ ሀርጎባ ውስጥ አለች እጀርቱ የምትባል። ከዛ ቀጥሎ ይሄ ዶዶታ ነው። እዚህ ነው የተቀበሩት። 99 መስጂድ ሰርቶ አንድ አመት ነው አንድ ላይ ነበሩ። እንዳውም አባስያ ከሙፍቲ ወዲህ ነው የሞቱት። አባ መሐመድ የሚባሉት ነበሩ። ወልዮች ናቸው እንጂ ብዙም አላሉም። ይሄ ዕልምም ያስተምራሉ አባስያ። እሳቸው በ51 አመት ላይ ነው የሞቱት። 1251 አመት ላይ ነው የሞቱት። አባ መሐመድ 50 ላይ ነው የሞቱት። ሙፍቲ 34 ላይ ነው የሞቱት። ሙፍቲ ቀደም ይላሉ። እንደውም አባ መሐመድ አንተ ከኔ ትቀድማለና ስገድብኝ ብሎ ሙፍቲን ራሱ ተኝቶ አሰግዷል አሉ ሳይሞቱ በፊት። አንተ ከኔ ትጠቅማለህ ስገድብኝ ብሎ ሙፍቲ ሰግዶበታል አሉ። አይነት እንደሰገዱበታል አሉ። መርሐባ ጠልሃ ጃዕፈር ቅርብ ነው ለማለት ፈልጌ ነው። የምኒልክ ጊዜ ነው። የምኒልክ ጊዜ ነው ጠልሃ ጃዕፈር። በችግር የጸና ግፍ ያለፈረሰው በሸር ያልተናደ ሴራ ያልበጠሰው የትናንት አሻራ ለዛሬ ያበቃ። እንግዲህ የዚህ ሁሉ ዑለማ ዋና ሼክ ናቸው። ሼኹል መሻይኽ ናቸው። ትልቅ ሙፍቲ ናቸው። በጣም በርካታ ደረሶችን አፍርተዋልና ይሄ ጠሪቀተ ተዕሊሙ እንደው እንዴት ነበረ? ምንስ ነበር የሚያቀሩት የነበረው? ጠሪቀተ ተዕሊሙ የሚጀምሩት ያው ሻፊዕያ ስለሆኑ ከሰፊና ከሹጃ ነው ወደዛ ይሄዳሉ። ከሰፊና ሹጃ ዑምዳ ከዛ መንሃጅ እዛ ፈቱል ወሃብ ፈቱል ጀዋድ መጨረሻ ላይ ፈቱል ጀዋድ ነው የሚቀራው። ከዛ በኋላ ሼክ ይቀመጣል። ፈቱል ጀዋድ የሚባሉት የኢርሻድ
ኢርሻድ ሸርሕ ነው። ኢርሻድ ኢብኑ አልሙቅሪን የሚባል ሙግለቅ የሆነው አለ። ሰው መትኑን ማቅራት አይችልም እንኳን መጨረሻ አሁን መትኑ ሲያሳይ ወደዛ መሄድ አትችልም። አልሐረካ በጣም ከባድ ነው፣ ሙግለቅ ነው። ስለዚህ እሱን መጨረሻ እሱ ከቀረበ በኋላ ሼኽነት ያስቀምጡታል። ነህው ይቀራል። ከነህው በኋላ ነው ተመልሶ ፈቱል ጀዋድ የሚቀራው። እንደዛ ነው። እያየን ነበር አሁን ስለ ጻፏቸው መጽሐፎች እንዲሁም ስለ ከተቧቸው በእጃቸው ነስኽ ስላደረጓቸው የጻፏቸው መጽሐፎች አሉ በራሳቸው ምን ያህል መጽሐፎች አሉ? አሁንስ እጃቸው ላይ ያሉ አሉ እጃችን ላይ ያሉትም አሉ። እኔ አጠገቡን ከምሴ ያሉት ብዙ አሉ። እዚህም ይኖራሉ። በብዛት 2 ጊዜ መስጂድ ተቃጥሏል እዚህ ሀገር ላይ። አንዱ ራሱ ይሄኛ የሰራ ነው ሾንክን የሙፍቲ መስጂድ ተቃጥሎ እኔ ያልቀመጥም ብሎ ደረሳ 50 ደረሳ ይዞ ቦርከና ውስጥ ገብቶ ድንጋይ ተለቅሞ የተሰራው ሾንክን ነው ያሰራው። ሰረጋቻሳን በትልቅ መስጂድ ነበረ። አንድ እብድ ውስጥ አድሮ ለክሶ ሄዳ ከታቡ በዛ ነው ብዙ የተቃጠለው። እኛ ከደረስን በኋላ እዚቹ ያጎታ ይሄ ታንከር የተሰራበት ቦታ ላይ አንድ ሴት ቀን ምሳ ስትሰራ በዚሁ ተለክሶ እዚህም እሳቸው ሀጂ ክብር ኸለዋዝ ነበር ተቃጥሏል። እኔ ቁርአን እየቀራሁ ነበር ያን ጊዜ እዚሁ ተቃጥሎ በብዛት ያን ጊዜ ነው ያለቀው። ሰው በዮሐንስ ጊዜ በሳጥን ተሸክሞ እዚህ ዋሻ አለ እዚህና እዛ አሁን መኪና የቆመችበታል በጣም ጥቂት ዋሻ ነበር። እዛ ነው አላህ ያዳነው። ያን ጊዜ በየቦታው ክታብ ሲገኝ ይቃጠላል። አረበኛ የተጻፈው ነገር በሙሉ ይለኮሳል። ማን ነው እንደዛ የሚያደርግ? እኔ ዮሐንስ ጊዜ ነው ዮሐንስ ጊዜ እዛን ጊዜ ዋሻ ውስጥ የክታብ ዋሻ ይባላል አለ እዝታች የአረቡ ያን ጊዜ ወርዷል። ግን አሁን አይቻልም። በጣም ቁልቁለት ነው። ሰው ያንዳልጣል አይቻልም። እዝታች አለ ዋሻ ክታባ ይባላል። በዚህ መልኩ የደረሳቸው የተወሰኑ ኩቱቦች አሉ እንጂ ብዙ ነበሩ። በእጃቸው የሚጻፉት እሳቸው ያዘጋጇቸው አሉ በቀርጦ በቪዲዮ እንትን አለ አንድ ሪጎድ የሚባል እዚህ መጥቶ ነበረ እንድሪያስ ዩኒቨርሲቲ ውስጥም ነበረ እንድሪያስ ሁሉ ጊዜ እሱ በቀርጦ በሪሞሪ አለኝ እኔ ጋር በሙሉ ከ50 ክታብ በላይ አለ። የጅህልና ጽልመት በኑር የቀየረ የህይወትን ትርጉም በሀቅ የቀመ አባ ጅፋር ክታብ መጻፊያ ማሽን ሰጥቷቸው ነበር። እዚህ ውስጥ አለ እሱ እዚህ ውስጥ አለ። ክታብ መጻፊያ ሳይሆን መጀለጃ የሚጀለድበት ለሳቸውና ለአያቴና ለሾንክዬ ለሙፍቲ አደረሰ አባ ጅፋር። አያቴና ሾንክዬ ሸሪካ ነበሩ። አንድ ባሪያና አንድ ክታብ መጀለጃ ልኮላቸው ያ መጀለጃ አለ። ያው ያን ጊዜ ምንድነው ጂሃድ አሁን ሾንክዬ ሁለት ታሪክ አለ። በረመርሳ የሚባለው አለ። ሾንክዬ ጂሃድ አድርጓል። ሾንክዬ የከበባ ጊዜ ነው። እሱ ማለት በማን ጊዜ ማለት ነው? በኢትዮጵያ ታሪክ ወደዚሁ ይቀርባል። ያው ወይ ምኒልክ ውስጥ ነው ይመስለኛል። ወደ 90 ዓመት አካባቢ አባቴም እሳቸው ላይ ቀርቷል። ሾንክዬ ላይ እዛን ጊዜ ነው ለዓለሁ እሳቸው ወይ ምኒልክ ነው ወይ ቴዎድሮስ ነው። ግሪጽና ግፍ ያለፈረሰው በሸር ያልተናደ ሴራ ስለ ሙፍቲ አንድ ሌላ ማወቅ የፈለኩት ስለሳቸው ጥናት የተደረገ ነገር አለ በሙፍቲ ዙሪያ ላይ? ሙፍቲ ዙሪያ ላይ እሳቸው ላይ በብዛት ዑለማ ጽፏል። አንደኛ ሼህ መሐመድ ታጁ በደንብ አድርጎ ጽፏል። ኢዕላሙል አግቢያ ላይ ሼህ መሐመድ ሰይቸምቤም ከዛው ላይ ነው በብዛት አንስተው የጻፉት። እንደገና ሌላ ታሪክም እኛ ተቀበል ደረሰም እንጂ በደንብ የተጻፈ አለ። ማን ነው የጻፈው? ሼህ ሀጂ ሷሊህ እምላዋ የነበሩት ሀጂ ሷሊህ የሀጂ ከብር ደረሳሉ። እሳቸው የሀጂ ከብርም
የሙፍቲም በደንብ አድርጎ ጽፏል። ሼህ መሐመድ ወለም ያው ሼህ መሐመድ ወለ ያመጡት የሐጂ ሼህ መሐመድ ታጁ ነው። ሼህ መሐመድ ወለ የጻፉት ለምንድነው አባታቸው ሐጂ አህመድ ደራ ከሾንክዬ ደረሳ ነው ያቀሩት። ሼህ አህመድ መንጥቅ ይባላሉ። መንጣ ቀጠጣይ እዛ ነበሩ። ከዛ ላይ ነው ያቀሩት። እሳቸው የሼህ ኢሳ በደሳ የሙፍቲ ደረሳ ላይ ነው ያቀሩት ይባላል። ስለዚህ ታሪካቸው ተጽፏል። በብዛት አልደረስንበትም እንጂ እንደዛ ነው ይላል። አሁን ፈታዋቸው ፈትዋ የሰጡት አንዱ አለ እኔ ጋ አለ። ትልቅ ፈታዋ መባለው ከዚሁ ሼህ አብዱራህማን ይባላሉ ይዞ ሄዶ እጁ ውስጥ አለ። ብንጠይቅ ልንደርስበት አልቻልንም። እዚሁ ነበር እንደ ሞጅት ትልቅ ነበር። አንይ ፈታዋቸው የጻፉት ክፋያ ውስጥ ከማ አፍታ به ሼኽ መሻይኽና ሙፍቲ الأنام ብሎ ይጠቅሳሉ። አንይ ሙፍቲ الأنام ነው የሚሏቸው። ሙፍቲ الأنام ይላል። ዘመኑን ያዋጅ ዘመኑን የነጋ አጂበ እልፍ ሰው የሰራ እልፍ ሰው ያበጀ እልፍ አሊም መርቆ በእውቀት ያደረጀ። ሌላ ስለ ተቅዋቸው ስለ ዙህዳቸው በአጠቃላይ ስለ ህይወታቸው ምን የሰማችሁትና ያገኛችሁት ነገር አለ? እስኪ ስለሱ ነገር። ያው ተቅዋቸው በብዛት ሰው በጣም ተቅዋቸው አጂብ ነው። ማዒሻ ቤት እንኳን ልጃቸው ሼህ ኸፊፍ የሚባለው ያገባ ጊዜ ቤት ሲሰራ ይሄማ የዓላማ የቂያማ ዓላማ ነው ብሎ አንድ ቤት ሰርቶ አያውቅም። እንደ ሐጂ ከብርም እንደዚሁ ቤቱ እዚሁ ነው። አክስታችን አግብቶ የሞቱት ቤት አላደረጉም። ሙፍቲም እንደዛ ነበር። ቤት ያላቸው ቤት ያልሰሩም። ሱብሓነላህ አጂብ ነው። መጨረሻ አኽራቸው ላይ ድራሳም ትንሽ እያደረጉ 12,000 ሳይዘክሩ እያድሩም አሉ። ወደ ዚክር ብቻ ተኸልሰዋል። መርሐባ። ስለ ሙፍቲ እንደው ቀረ የምትሉትን ነገር ንገሩንና ከዛ በኋላ ስለ ልጆቻቸው ነገራችሁን፣ ስለ ኸሊፋዎቻችሁ ደግሞ እያወራን ነው። ግን በሳቸው ዙሪያ ለምታስታውሱት ይሄ ባይቀር የምትሉት ነገር ካለ? እሳቸው በክታብ ላይ ነው እንጂ በአፋውን ያስታወስኩት ነገር የለም። ከልጆቻቸው በጣም በዕልም ጎላ ብሎ የቀሩት ልጆች ነበሯቸው። ከዛ በማን በኩል ሲልሲላው መጣ የሚለው ሲልሲላ በመጀመሪያ ሲልሲላቸው የመጣው እዚህ ሀገር ላይ በደረሳቸው ሐጂ በሺር ዱለት የሚባሉት አሉ። ከሳቸው ላይ ነው ወደዚህ እኛ ላይ በብዛት የሐጂ ከብርም የሼህ መሐመድ አሊ አደምም የሌላም የደረሰን በሐጂ በሺር የጻፉት ሐጂ በሺር ዱለቲ። ሐጂ በሺር ዱለቲ አገራቸው ጓጉር ነው። ሙፍቲ ላይ ለመቅራት ነው የመጡት። እንደመጡ እዚሁ አገር ላይ ዱለቲ የምትባለው መልኮ ስላለች እዛው ማቅራት ጀመሩ እንጂ አገራቸው ጓጉር ነው። ከጓጉር ነው የመጡት። እሳቸው ነው በጣም ዕልማቸው በሙሉ ወደ 20 ምናምን አመት ተቀምጦ እሳቸው ላይ የቀሰሙት። ትላልቅ የመጀመሪያ ደረሶቻቸው እነዚህ እነ ጌታው ሼህ ሰይድ እነ ሼህ መሐመድ መስኪን ይባሉት ፈረጃ፣ እነዚህ ሼህ አደም ቅጣለኝ፣ ሼህ መሐመድ ያሬራ፣ እነዚህ ዋና ደረሶቻቸው ናቸው። ኢሳ በደሳ፣ ሼህ መሐመድ አረብ የሚባሉት ቃሉ እነዚህ የእሳቸው ደረሶቻቸው ነው። ከዛ ነው የመጣ ሐጂ ሙስጠፋ እሳቸው ደርሶ አልቀሩባቸው። ሐጂ ሙስጠፋ ያቀሩት ወይት ነው? ግስር ነው ያቀሩት። ሼህ አማንዬ ግስር የሚባሉት ትልቅ ፍቅህ ያላቸው አሉ። ዓለም ግስር ኮምቦሻ አካባቢ። አሁን እሳቸው የሾንክዬ አጎት ናቸው። ሾንክዬ ከዛ ነው የመጡት።
ከዛ ነው ወደዚህ ያመጡት። ሀጂ ሙስጠፋ ነው ይዟቸው ያመጡት። ሰዎቹ ሊገሉ ሲሉ እሳቸው ነው ይዞ መጥቶ እዚህ 30 ዓመት ነው የተቀመጡት። ሾንክይ አገራቸው እዛ ግስር አካባቢ ነው። ይሄ አማንዬ ግስር ላይ ነው የቀሩት ሀጂ ሙስጠፋ። ሙፍቲ እንደሞቱ እዚህ ላይ ለማቅራት የተቀመጡት አማንዬ ሽኑሩ መንገዴ ጎዜ ናቸው። ሽኑሩ መንገዴ ይባላሉ። መንገዴ እነሱም የሚገቡት ቀሪያ የሚገቡት መንገዴ የምትባል እዚህ ታች አለች። ቦራ ልትገቡ ሲል እንደዚህ መጠምዘዣ ያለችም ያቺ መንደር ናት። እዛ ይገባሉ ነበሩ። እዛው ነው አግብቶ ዘራቸው ጠቅላላ እዚህ ገዶ ላይ ያለው በብዛት የሳቸው ዘር ናቸው ሽኑሩ መንገዴ የሚባሉት። ስለዚህ በሳቸው ሽኑሩ መንገዴ እያቀሩ ከዛ በኋላ ነው ሀጂ ሙስጠፋ መጥቶ ቀርቶ ደረጃ ደርሶ እዚህ መጥቶ ያቀሩት። ሀጂ ሙስጠፋ ስልስላቸው ወደ ድምያጥ ይገባል። አማንዬ ግስር የሾንክይ አባት ሀረር ነው የቀሩት። ስልስላቸው በሀረር በድምያጥ ወደ መስሪ ገብቶ እንደገና ወደ አቡ ዘከርያ አልአንሳሪ የጦላብ አባት በሱ በዛ ነው። ይሄ ሁላ እንደዛ ነው የሆነው ይባላል። ዘመኑን ያዋጅ ዘመኑን የነጋ ከሙፍቲ አልአናም ቀጥሎ ማን ሆኑ ኸሊፋው? ሸኑሬ ኑሩ መንገዴ እሳቸው ምን ያህል አመት አቀሩ? እሳቸውም ይሄ ሀጂ ሙስጠፋ እስከሚመጡ ድረስ በህፍዝ እንኳን ስንት አመት እንደሆነ አላቅም። እሳቸው ቀጥሎ ሀጂ ሙስጠፋ 60 አመት ነው ያቀረው። ሀጂ ሙስጠፋ 60 አመት እዚሁ ላይ ከሳቸው በኋላ አሁንም ደረሳቸው ሼህ አህመድ ጉራቻ ይባላሉ። ህርጡማ ናቸው። እሳቸው የተወሰነ 10 ምናምን አመት አቅርቷል። ከሀጂ አህመድ ጉራቻ ቀጥሎ አያቴ ነው የተቀመጠው። ከአያቴ ሀጂ ከብር ከሀጂ ከብር ሼህ አህመድ እንድሪስ ይባላሉ። ጅማ ናቸው። እሳቸውም ላይ ነው የቀራነው። ሀጂ ሼኹ ይባላሉ። የሾንክይ ሸሪካ ናቸው። ከሳቸው ቀጥሎ ሀጂ ከብርም ብዙ ነው ያቀሩት። ወደ ስንት አመት ነው? ከ28 እስከ 90 ስንት ነው? ከ1328 አመት አቀራቸው እንደ አያታቸው ብዙ ነው ያቀረው። አንቱ ሀጂ ከቢር ላይም ቀርታችኋል። ትንሽ ቁርአን ነው እንጂ ቁርአንና አብደኡ ቢስሚላህ የምትባል አብደኡ በኋላ ከሳቸው በኋላ ማን መጣ? ሀጂ ከቢር በኋላ ደረሳቸው ጅማ ናቸው። ሼህ አህመድ እንድሪስ ይባላሉ። እዚህ ነበር ሀጂ አህመድ። ከሳቸው በኋላ ሼህ አህመድ ኻዲም የዛሬ 3 አመት ነው 4 አመት ነው የሞቱ። ከሳቸው በኋላ አሁን የሀጂ ከቢር ልጅ አለ። ማሻአላህ በጣም ብዙ ኸሊፋ ድረስ ዒልሙ እስካሁን አልተቋረጠም። አልሐምዱሊላህ የልልና ካባት ሀሩል ሐበሻ የደጎች ምሽግ ነው የሷሊዎች ዋሻ የሶፋ መውቂያ የመውደድ አውድማ ወንድምን ከወንድም ከልብ የሚያስማማ። መጀመሪያ የተድዊን ሲደረግ በፊቅህ ነው። አሁን ላይ ምንድነው እየተቀራ ያለው? በፊቅህ ነው የተደረገው። የሀጂ ከቢር ሐያት ቁርአንና ቡኻሪ ሙስሊም ጎላ ነው የምታየው። ቁርአን ነው ትንሽም ትልቅም ቁርአን ዛሬ ቀረሽ ሀያ ሐፍዝ ጀምር ነው። በተጅዊድ ነው የታወቁት። ቁራእ ሰብዓ ኢትዮጵያ ላይ በብዛት የሚቀረው እዚህ ነው። ሻጥብያ ስለነዚህ ስለ ኹለፋዎቹ የምታውቁትን ያህል ታሪክ ንገሩና ሀጂ ከቢር ላይ ደግሞ ቆም ብለን ስለ ቁርአኑ ለረጅም ዓመታት እዚህ በቁርአን እንደሚሰጀድ የሚነገራችሁ ነበርና እስኪ እሱን ደግሞ ከመጀመሪያ ጀምሮ የኸሊፋዎቹን የምታውቁትን ያህል ንገሩ። አዎ ኸሊፋቸው እንደምልህ ይሄ ሀጂ ሙስጠፋ 10 አመት ልሞቱ ሲደርሱ ወደ ዝክር ተቀምጦ ደረሳቸው እሳቸው አልጋ ላይ ተኝቶ ዘክራሉ። ደረሳቸው ሼህ አህመድ የሚባሉት ያቀራሉ። እሳቸውም በጣም ፍቅህ ከሳቸው ላይ ነው ያቀሩት።
10 አመት እሳቸው ተቀምጦ እያዳመጡ ደረሳ ያቀራል። ደረሳቸው እሳቸው ከሞቱ በኋላ ነው ሀጂ ሼኹ አያቴ የጀመሩት። ስንት አመት እንደሆነ አሁን በህፍዝ የለም፣ ያው ክታቡ ላይ አለ። ከዛ በኋላ አያቴ እንዳሉ ይሄ ሀጂ ከቢር መጡ። ሀጂ ከቢር ሲመጡ በጣም ለዳዕዋም ሐማሳ አላቸው። ዕልምም በየፈኑ ቀስሟል። ሐዲስና ቁርአን بدون مبالغة بدن بارغو حفظ على حتى حاجي كبير رحمه الله وأرضاه. عبد القاسم الجاوي مبالوت إمام الحرم نبرو إساتشو إيتتقواتشو أرات تراويح السجدوال بلو سنداتشو لا زفال አራት አመት የእሳቸው ልጆች ጋራ ተናውብ እያደረግን 4 አመት ሐረም ላይ እዛ ይኖሩ ነበር። እዛው ነው መካ ነው የኖሩት እሳቸው። አዎ መካ ነው የኖሩት ወደ 10 ምናምን አመት። ከዚህ አባታቸው ይሄ ሀጂ አብዱ የሚባለው የመን ይነግዳሉ ነበሩ። ከዚህ ይዟቸው የመን አምጥቶ የመን ጣላቸው አሉ። የመን ጥሎ እሱ ወደ መካ ሄደ። ተመልሶም ወደዚሁ ተመለሰ። ሀጂ ከቢር ይሄ ስንቅ ዳቦ ቆሎ ምናምን አድርጎላቸው እዛ ቤት ውስጥ አያቴ የቀሩበት ቦታ ነው ብሎ እዛ አስቀመጣቸው አሉ። አሁን ስንቋ 1 ወር 2 ወር ስትበላ አለቀች። እንደኛ አገረ ሰላም አለይኩም የለ ሰው አያውቁትም። እንዳሁኑ መድረሰ ንዛምያ የለም። አሁን ከዛ በኋላ አንድ ቀን አደርኩ አሉ እሱ ሀጂ የቆራሱማ ሼኽ ሀጂ ኢልያስ ደረሳ ነው የነገረኝ። ሼህ መሐመድ ኑር ጠልሃ ይባላል። ዲላ ነው የሞተው የዛሬ 3 አመት። አንድ ቀን አቡ ሀጂዬ ሲነገሩ ሰማሁ አለ። ያ ደረሳ እቃውን የሚገባው እቃው ካልያዘ ነጃህ የለምና ሀደራ እቃቸው የደረሳ እቃ ተወኩል ነው ሀደራ ያዙት አሉኝ አለ። አንድ ቀን አባቴ የመን ወስዶኝ ስንቅ ጋራ ትቶኝ ስንቁ ስታልቅ 1 ቀን ዋልኩት፣ 2 ቀን ዋልኩት። በ3ኛ ቀን ቁሜ መስገድ አቃተኛል አለውና መግሪብ መሬት ቀላብኝና አልቻልኩም። ተቀምጬ ሰገድኩት። ዒሻ ላይም እንደዛው ግድግዳው ስር ቆሜ ሰገድኩት። ከዛ በኋላ ተንስቼ ከመስጂድ መውጣት አቃተኛል በራብ ብዛት። ከዛ በኋላ ሰው ጭልጥ ብሎ በሚሄድበት ጊዜ ዘበኛው ናና ውጣ አለኛል። አልወጣም፣ እዚሁ ተኛለሁ። ሽንት ከያዘ ሳይ ቆረቆራለሁ። ሀያ እሱም አላህ አገራልኝና ሄዶ ከውጭ ቆልፎ ተኛሉ። እኔም እዛ እንቅልፍም የለም ካቡስ እንደዚህ ያደረገ ትንሽ ለሊቱ ገፋስል አንዱ ከውጭ በር ብሎ ይመጣል። ተነሳው ግን ችዬ አልቆምም። 2 ቀን አድሬያለሁ። 3ኛ ጅጅ ያለው አሁን እሰማለሁ። የመስጂዱ መጥቶ ከውጭ ገባ፣ ቆረቆረ መስጂዱ ገባና አለ ቀንዲድ አስያዘ። መብራት የለም። ቀንዲድ አስያዘና ቀሰቀሰኝና እንደዚህ እየጤሰ አሲድ አመጣል በስጋ ጋር። ማን ነው የነገረ? ይሄ ነገር እንዴት እንዳመጣ ሳላውቅ አልበላም አልኩት። ወላሂ እኔማ ያመጣሁት አለኝ አለ የመን እንቅልፍ ባለቤቴ ጋር እራት በላንና አደበነው ቀረሁና ተኛው። ትንሽ ስቆይ አተናሙ ወضيፊ في المسجد አለኝ አሉ። አንድ ቆመ። ተነሳሁና ዞርኩና ተነሳሁ። አሁንም ትንሽ ስቆይ አተናሙ ወضيፊ في المسجد አለኝ አሉ። ምን ማለት ነው ይሄ ጉድ አልኩና አሁንም ተመልሼ ወዱ አድርጌ
አደበን ነው ቀርቼ ተኛው። አሁንም ሶስተኛ እንደ ካቡስ እንደዚህ እንቅልፍ እንደጀመረ አተናሙ ضيفي في المسجد አለ። ማን አንተ? انا محمد رسول الله يا من رآني في المنام فكان ما رآني حقا قال كنا الرتق مستي رسولنا كسرها በዚህ ይመጣው አንተ ካሁን በኋላ የኔ ضيف ነህ እኔ ጋር ተቀምጠህ ትቀራለህ አልኩ። ያን በላው። ከዛ በኋላ አሁን በኋላ ወልይ ሆኖ ለኻድመኝ ነው ብዬ ወደ መካ ሄድኩት። ከዛ ነው ቀራቴ ታውቁባችሁ የህይወትን ትርጉም በሀቅ የቀመረ የተቃርኖን ዓለም በጥበብ ያስማማ ስለዚህ ተወኩል የደረሰ መሳሪያ ነው። ተወኩልን በጣም ያዙታል። ሀጂ ከበደ እንደዛ ነበሩ። አላህ Subhanahu Wa Ta'ala ቁርአን ነው ሽንት ሲወጡ እኮ እንደዚህ እንጨታፋቸው ውስጥ ተሰድቆ ነው ማለት ሱብሃንአላህ። እዛ ነው ብዙ ቅራት የቀሩት እሳቸው የመን አልቀሩ እዛው መካ አልወጡ እዛው መጡ። እንደገና እናታቸው ኸድራ ሀጂ ሙስጠፋ አለቀሰች። አምጣልኝ ብላ በግድ ያስመጣቸው። እዛ እንደሄዱ በ19 ነው የሄዱት። 1319 ነው የሄዱት። 319 በ28 መጡ። 11 ቀን ብቻ ነው የተቀመጡት። እዛ እንደተቀመጡ ያው ባህር ነው ባህር ትላለ። ሱብሃንአላህ ስለ ቁርአን አቀራር ይሄ የነሽር في قراءة العشر የሚለው حفظ ነው። ስለ ሻጥብያ ማሻአላህ فكأنه مؤلفها ስለ ቅራአ ስለ ቁርአን ስለ ተጅዊድ ማሻአላህ በጣም የደረሱ ሰዎች በደንብ የደረሳቸው ሰዎች فكأن القرآن يمشي على الأرض ነው የሚላቸው። የህይወትን ትርጉም በሀቅ የቀመረ የተቃርኖን ዓለም በጥበብ ያስማማ የመዳን ቦታ ነው መቆሚያ ነው ካስማ ምን አሉ አንድ ቀን በ3 ቀን አላህ ፊት ለፊት መቆም አልፈራም አሉ። ሹብሃ በመብላት ሐቅ ሰው ላይ የሆነ ጥፋት አይቼ ሐቅ በመሸሸግ በመሬት አላህ አይጠይቀኝም አልፈራም። መሬት እቺን ያባታቸው እቺን ስንዝር ቤት የላቸውም። ቤት የሚባል እዚሁ ኸላዋ ውስጥ ነው የምናውቃቸው። እዚች ውስጥ ሌትም ቀንም በቃ በእንደዛው ነው 62 ዓመት አግርቶ ያለፉት። ከመካ እንደተመለሱ እዚህ ነው ቀጥታ የገቡት። እዚህ አይናታቸው ሸኽነት ነው የወጡት። እዚህ ሸኽነት እዚህማ ወንድሞቻቸው እዚህ ሀገር ያሉ ትንሽ ይሄ መባዲእ العلم የቀሩት ወሃቢያ መጣብን። እሳቸው ያው እንደምታውቀው ብዙ መዝሀብም ምናምን ሐዲስና ቁርአን ነው። ወሃቢያ መጣ ብሎ ሰው ሁሉ አይጣላቸዋል። አድማም ተደረገባቸው። እዚሁ መስጂድ መጨረሻ ላይ አያቴ ነበሩ። አያቴም ይሰድባሉ። ልጅ ናቸው እሳቸው። አያቴ በብዛት ይሄ አስተዳዳሮቹ ጋር ይሄዳሉ፣ ሸፋዓ ይሄዳሉ። አስተዳዳሮቹ በጣም ይፈራቸዋል። እሳቸው ይሄን ነው የሚጠሉት። አሁን መጨረሻ ላይ እቺ ኸለዋ አያቴ ነበረች። ሰው ሁሉ ጠላቸው። ወንድሞቻቸው እንኳን 4 5 6 ወንድሞች ነበራቸው። አሁን መላሲያቱ እሳቸው የሚሰርባል ትልቅ ሰው አያደርግም እያሉ እሳቸው እያሳነሱ ይናገራሉ። እሳቸው አምጥቶ ቦታቸው ላይ አስቀምጦ ቀርቡታል። አያቴ እኛ ሀጂ ኢልያስ ያ ቁራስማው እኛ ለእናንተ ብለን እሱ ጋር እንቀራለን፣ እሱ ጋር እንጣላለን። እናንተ እሱ ነው
እኛ ላይ ክባችሁ ያሳደባችሁን ብሎ ተናገሩታል። ወላሂ ከልጆቼ ላይ ሸይጣን እሺ የሚለው እሱ እንጂ ያላገኘሁትም አሉት። አዲስ ከልጆቼ ላይ ሸይጣን የሚያባረረው እሱ ብቻ ነው ያየሁት እንዳሉት። ከዛ በኋላ እሳቸው ነው እዚህ ሀገር የዑለማ የሐፊዝ ያደረጉት ሀጂ ከብል ነው። ከዛ በኋላ ሐዲስ እዚህ ሀገር ላይ ስለ ሐዲስ ስምምነት ሰው የነሱ ነው። ቁርአኑንም ሐዲሱንም ያቀሩ ነበር። ረጀብ ሲመጣ እንደ የመን كتاب እንደ ቁርአን ይቀራል። ደህና ነህው የሚያውቁ ሰው ጀምዓል ጀዋሚ ይቀራል። ቡኻሪ ይቀራል። ረጀብ ውስጥ ያልቃል። ከመጀመሪያ እስከ መጨረሻ ዝም ብሎ ብቻ ሐዲሱ አንዳንድ ቦታ ዑለማ ብቻ ነው ያለው 30 40 ዑለማ ፍቅህ ነህው የጨረሰው ነው እዚህ የሚመጣው ሁሉ ስንቅ ይዞ ራሱ በቃ እነዛ ላይ ረጀብ ሲመጣ ቁርአን ይከረርበታል። ሐዲስ መትን ይሄ ጤስ ተጥሶ ምን ብሎ ተነጥፎ ጠቅላላ ሐዲሱ 100 ወረቀት 30 ወረቀት 40 ወረቀት እየተቀራ ነው የሚውለው። ሁሉም ያዳምጣል። አንድ ጠንከር የምለው ወይ እሳቸው ይጠይቃሉ ወይ ከዑለማ አንዱን ይጠይቃል። በዚህ ነበር። ቡኻሪም እንደዚሁ ይቀራል። በአንድ ወር በሁለት ወር ያልቃል። መትኑ ብቻ እንደ ቁርአን እየተዳመጠ እንደዛ ነበር። የመዳን ቦታ ነው መቆሚያ ነው ካስማ የመዳን ቦታ ነው መቆሚያ ነው ካስማ አሁን ሐሪማ ያለበትን ነገር ነግራችሁን እንጨርሳለን ኢንሻአላህ። ያው ሐሪማ አልহামዱሊላህ አጦቹ ያን ጊዜ የሾንክይና ሀጂ ሼሁ ላይ ነው ዮሐንስ ስለ እንደ ኢትዮጵያ ነው የመጣ እንጂ እዚህ አልደረሰም። ግን በፍራቻ ብዙ ሰው ናሽሮ ሰላም ሊያጠፉ ነው አንድ ዲን ለማድረግ ነው ብሎ ሰው ሁሉ አንቻሮና ቃሉ ውስጥ ረመዳን እኮ ሽንቁር ተደርጎ ነበር የምትጦመው አሉ። መብራት እሳት እንዳይንዳደድ እንዳይታወቅ እንደዚህ ነበር የምትጦመው። ግን እዚህ አልহামዱሊላህ እዚህ አልደረሰም። ለዛው ፍራቻ እዚህ ቆሞ ያድራሉ ነበሩ። ዑለሞቹ ሌትም ቀንም እያለቀሱ የሙፍቲ ሐሪማ ላይ ዱዓ እናደርጋለን ብሎ እነ ሾንክይ እነ ትላልቅ ዑለሞቹ እዚህ አካባቢ የነበሩት የሙፍቲ ደረሳዎቹ ጠቅላላ ተሰብስቦ እዚህ ዱዓ ያደርጋሉ ነበር። ስለዚህ አላህ Subhanahu Wa Ta'ala ያ ሁላ በላ አነሳ። ከዛ ድረስ ነበር የመጣው እንትኑ ቅፍለቱ ድንኳን ተጣለ ርቄ ዶዶ ትባላለች አለች ርቄ አሁን ቀዝቃዛ ከሱ ወደ ተራራ ወዲያ ነው የወሎ አስተዳደር ኮቺ ርቄ ቀዝቃዛ ቦታ እዛ ርቄ ላይ ነበር። የቤተ መንግስቱም ቅርብ ጊዜ ነበር። ደስ የለ ምን የለ ከዛ ነበር የምተዳደረው ወሎ። ምን ምንጭ ነው መጥቶ ከዛ ከምን ተደረገ? እዛማ ቦታው አስተዳደር አስቀምጧል በፊት እዛ እሳቸው ላይ ቦታው አማካይ ብሎ እዚህ ወደ አፋርም ወደዛም ወደዛም አማካይ ቦታ እዛ ነው ብሎ ነው የመጣው የላከው 100 ቄስ እዚህ ሀገር ላይ መስርቶ ቤተክርስቲያን እንዲሰራ ሁሉም ጠምቆ እስልም ክርስትና እንዲወስድ ስጋ እንዲበላ ተደርጎ ነው የተጀመረው። ግን አላህ 100 ማተብ 100 ጋኛ 100 ፈረስ ተጭኖ 100 ፈረስ ተጭኖ ማተብ ብቻ 100 በሬ ታርዶን እዛ ያመጣ እንዲበላ 100 ዱንካን ተጥሎ ያ ዱንካን ለሌት ብቻ እስከ አሁን ድረስ ሼህ አህመድ ምሉት ነበሩ። አሁን ባለፈ የሞቱት ከሚሴ ላይ ትንሽ ዱንካን ነበረች። እየተቀመጥኩ ሰዎቹ መስቀል ቀን እዛ ይወጣሉ። ጂል ምናምን መጥቶ መውሊድ በየአመቱ ይደረጋል። እሺ ያ አህመድ እንዴት ነው የዚህ ሀገር በምን መልክ ነው የመስቀል ቀን የሚያከብሩት? ስለ ክርስቲያን መስቀል እንዴት ይከበራል አላልኳቸው። ይሄ እኮ ታሪክ አለው። የመስቀል ቀን እንደዚህ ተደርጎ አላህ Subhanahu Wa Ta'ala እንደ ኸይበራ
ንፋስ አምጥቶ ሀበአ መንሱራ አድርጎ የዛን ቀን እዛ ላይ ሐምዲ ተደርጎ መውሊድ ተጀመረ አሉ እንጂ መስቀል ለመክበር አይደለም። ይሄንን ታሪክ እውነተኛ ታሪክ ቀኑን ለመሰብ ነው ነስር የተገኘበት ብሎ ነው የተደረገው እንጂ ይሄን ለመክበር አይደለም። ይሄ ዛን መሽሀድ ላይ ያለው ነው ሰው ዓለም ነው የነገረኝ ብሎ እሳቸው የመስቀል ቀን እዛ መውሊድ አለ። አሁን እኔችን እንካር አድርጌ የደሴ ሰዎች የጂሌ ሰዎች መጥቶ እኛ ሱፈት በፊት ለፊት አርፎ ከዛ እንደገና በመኪና ዶዶ ይወጣሉ። እንዴት መስቀል ይከበራል? እዚህ እስላም ሀገር ነው እንዴት መስቀል ያከብራሉ ስል እሳቸው ሳቅ ብሎ ይሄ እኮ ታሪክ አለው በሜዳ አይደለም። የመስቀል የበዓሉ ቀን ነው መውሊድ የሚከበረው እዛ። አዎ መስቀል የሚባለው በዓሉ ማለት ነው። መስቀል የሚባለው አሁን ይሄ በ14 እና በ13 ነው መውሊዱ የሚደረገው፣ ግን መስቀል ጋር አይጋጠማል። ይጋጠማል። ይሄ የተደረገበት ምክንያት ያን ቀን እንደ ኸይበራ ቀን 100 በሬ አንድ ሰው ሳያመጣ መውሊድ ተደርጎ አለቀ አሉ። እነሱ ሰው ለማስከፈር ነው ያመጡት። 100 በሬ አድያ አምጥቶ እዛ ታርዱ ተብሎ ሸይኹ ተሰባስበው አስባቡ ዱዓ ላይ ያደርጋሉ። እዚህ ተቀምጧል 50 ሙደርስ በላይ ነው እዚህ ለሊት ቆሞ ያለቀሱ የሚያድሩ ነሾንክዬ እና አያቴ እዚህ አዎ እነሱ ዶዶ ተሰምቷል። ዜናው ጠቅላላ በሙሉ አዋጅ ተደርጎ ተሰምቷል። ስለዚህ ታውን ባላ አላህ እንዲመልስ እነሱ ሲዝቁሞ ዱዓ ያደርጋሉ አሉ። ለ20 ቀን እዚህ እና አባ ሰላም የአብዱል ለጢፍ አያት ሸሪካ ናቸው ሶስታቸው ሾንክይ አያቴ አባ ሰላም እሺ አብዱል ለጢፍ አያት እነሱ እዚህ ቆሟል። የተለቀሰ 20 ቀን ይሄማ ነስር የተገኘበት ነው የአላህ በር ረህመቱ የተከፈተበት ነው ብሎ ነው የሚሄዱ ያሉ። በችግር የጸና ግፍ ያለፈረሰው በሸር ያልተናደ ሴራ ያልበጠ አሁን ሐሪማው በምን ላይ ነው ያለው? በርካታ ደረሶች እያየን ነው። ምንድነው የሚቀራው? በመጨረሻስ ምንድነው የሚጎለው? ይሄ ሐሪማ አሁን አልহামዱሊላህ ይሄው ደረሰ። እንደምታዩት ቁርአን ለፍዝ መቀራለ የሚሐፍዛለ ሐፍዞቹ ትላልቆቹ ሞልቷል። እዚህ ውስጥ አሁን 10 በላይ ሞልቷል ሐፍዞቹ። ግማሾቹ ቁርአን ሐፍዞ ቁርአን በለፍዙም ጨርሶ ፍቅህ ትላልቅ ሐሺያ የሚቀሩት አለ። እዚህ ግፋብል እስከ منهاج እስከ ዑምዳ ቀርቶ ከዚህ ወደዛ ሄዶ ሌላ ሐሺያ ናህው ሐዲስ ይቀራሉ። አሁን በብዛት ደረሶቹ ወደዛ ሄዷል። ከ20 በላይ ከዚህ ቁርአን ጨርሶ አደረ ፍቅህ ብቻ መቀራው። እዚህ ፍቅህ መባደም ይቀራል። አብዛኛው ቁርአን ነው ያደረግን ያለው። አሁን ለተህፊዝ ይሄንንም ለተህፊዝ ነው የሰራሁት። ይሄ ያኛው ውስጥ ገብታችሁ ታዩታላችሁ። አሁን እዛ ታች አዳርም አልጋም ሰርተን እዛ ለማድረግ መመጣው አመት አሁን ጀምረናል። ከረመዳን በኋላ ረመዳን እዚህ አይመችም። ለሊት ቆሞ ያድራሉ እስከ ፈጅር ድረስ ሰው አይተኛም። እዚህ ወይ ቁርአን ይቀራሉ ወይ አውራድ ነው ወይ መከረር ነው። አንድ ሰው ምተኛ የለም። ፈጅር ሰግዶ ነው ምተኛው። ስለዚህ እዚህ ጋር አይመችንም ብሎ አሁን እዚህ ታች ሰርተናል። ወስደን እናሳያችኋለን ኢንሻአላህ። كاسما 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 ተማሪዎቹ እዚህ በቀሪያ ነው ወይስ በምን? በቀሪያ ነው። አሁን ተመላላሽ እዚሁ መንደር ዙሪያ መንደር አለ አይደል? እዛ ሄዶ ቀሪያ አርጎ በልቶ ውሃቸውን ይዞ ይመጣሉ።
አሁን ተመላላሾቹ እዚሁ ቀሪያ እያሉ የሚቀሩት እስከ ስንት ይሆናል? ሁሉም አብዛኛው አሁን በመጀመሪያ 200 ምናምን ነበሩ። አሁን ትንሽ ቀነስ ብሎ መከረና ትንሽ ቀነስ ብሏል። ያው አሁን ግፋ ብል እስከ 2 ከምናምን አይጠፋም። 2 ይበላል። እሺ እንትንስ በአዳር እንጀምራለን ብላችኋልና እሱ አዳሩ ላይ ምን ያህል ተማሪ መቀበል ነው የምታስቡት? 20 በላይ አንችልም። በስንት ምን ያህል ጊዜ ነው የምታስከተሙት? 2 በ2 ዓመት ከሁለት ዓመት በኋላ አላህ ከፍቶለትም ከተቀመጠ ከጨረሰ ጥሩ፣ ካልጨረሰም ሌላ እናስገባለን። ያለቃል። በችግር የጸና ግፍ ያላፈረሰው በሸር ያልተናደ ሴራ ያልበጠሰው የትናንት አሻራ ለዛሬ ያበቃ ዘመኑን ያዋጅ ዘመኑን የነጋ ምን ሐሪማ አሁን ምን ይጎለዋል? ምን ብትታገዙ ነው ጥሩ የሚሆን የሚለውን እስኪ ስላለው አሁን አንደኛ ትንሽ ለፍተንም ብዙም ለፍተን አሁን አምና ወንድሜ አሁን ዛሬ አብረን የመጣ ነው 2 ሚሊዮን ከ400,000 ከቦራ በላይ ታንከር ያለው አጠገብ ደርሳ አይታችኋል አይደል? እኛ ያለፍንባቸው በጃጅ ከዛ እስከዚህ ድረስ 3 ኪሎ ነው። ይሄ ቱቦ ወደ 1 ሚሊዮን ከምናምን ከፍለን ነው ያስነጠፍ ነው። ወደ 2 ሚሊዮን 400,000 በራሱ በእጁ አውስትራሊያ ነው መቀመጠው ጨርሷል። ይሄ መስጂድም እሱ ነው ያሰራለን። እንደገና ያ ውሃ እንደዛም ሰርቶን በመጀመሪያ በቱቦ ምክንያት ነበረ። አሁን ትራንስፎርመሪ የለም ተብሎ ውሃው የለም። አሁን ጭንቅ የያዘን እኛ ይሄ ታንከር አምጥተን ያምት አሰርተን ጨርሰናል። ይሄ ወዱ ቦታም እንሳደመር ውሃው የለም። አሁን ልጆቹ በምን መልክ እናረጋለን ብለን አሳቡ ይሄ ነው ያለ። ትራንስፎርመሪ ካመጣችሁ አንድ ትራንስፎርመሪ አገይተናል። 3 ያስፈልጋል። 3 ከቻላችሁ ውሃ በየ4 ሰዓት እንድመጣላችሁ እናረጋለን አሉ። መንግስት ጠይቀን አለ መንግስት አይቻልም። ስለዚህ ይሄ ነው አሁን አሳብ ትራንስፎርመሪ የውሃ ኃይል የሚያንቀሳቅሰው ጄኔሬተር ፓምፕ ማለት ምን ያህል ነው ዋጋው? ዋጋው ያው 1 ሚሊዮን ከምናምን ነው አሉ። እስቲ አላህ ምን አይተው ካገኘ እንፈልጋለን። ያ ውሃ የዚህ ከባድ ሙሲባ ምንድነው? ውሃ አሁን አዳር ስናደርግ ሌላ ችግር ውስጥ ቀልባችን አሻክሮት ያዘን እሱ ነው። መብራት ሳለ መብራት ሶላር ቆይቷል። ከጅቡቲም ጄኔሬተር መጥቶ ነበረ። አሁንም ሶላር 2 ሶላር ነው ትልቅ ወደ 400 አምጥተናል። የመብራቱ ችግር የለም። ግን በመብራት ምን እናደርጋለን ብን አይችልም። ይሄ ነው በችግር የጸና ግፍ ያላፈረሰው በሸር ያልተናደ ሴራ ያልበጠሰው የትናንት አሻራ ለዛሬ ያበቃ السلام عليكم. وعليكم السلام، اهلا وسهلا. الحمد لله دهنا نجم، الحمد لله دهنا دهنا نجم، اهلا وسهلا. ما شاء الله دهنا نجم، الحمد لله. تفضلوا. ما شاء الله. الناس ظلمت بنور يكيرا يهوة تربون باهاك يكمر يتكارنو العالم بتبب أسماما يمدام
ቦታ ነው መቆሚያ ነው ካስማ የመዳን ቦታ ነው መቆሚያ ነው ካስማ 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 የለሁ የሰርፉ የፊኩ መጥለቂያ የመጨረሻ የምትሉት መልእክት ካለ አስተላልፎልንና ዱዓ አድርጉልን እንጨርስ። ኢንሻአላህ መልእክታችን በጣም እናመሰግናችኋለን። ለአላህ ብላችሁ እዚህ ተጉዛችሁ የዑለሞቹ ታሪክ ፈለጋ ብላችሁ የመጣችሁ من ورخ عالما فكأنما أحياه عالم تاريخ የዑለሞቹን ታሪክ ጎላ አድርጎ አሁን በዛሬ በአሁኑ ዘመን ለአንድ ኳስ ተጫዋች ለአንድ ስንት ወንጀል ሰርቶ ጦርነት ያሸነፈው ስንት ታሪክ ይመዘገባል፣ ስንት ሐውልት ይተከላል። ዑለሞቹ ይሄን ሁሉ አፍርቶ ይሄን እንደዚህም ሰፋው ከባህር ጀምሮ እስከ ደቡብ ድረስ ያሉ ዑለሞችን ዑለማ ያዘረጉት ስማቸው አይታወቅም። ስለዚህ ይሄን ሁሉ ይሄ አረጋችሁ የመጣችሁ አላህ የእናንተ ታሪክን በጥሩ በደህና ተቀብሏቸው የአላህን ውዴታ ብታገኙ አላህ ያደርጋቸው። እኛም አላህ ይቀበለን። እዛም ሄደን እንደነዚሁ ለዑለሞቹ ታሪክ በታሪክ እንደዚሁ የምንገናኝ አላህ ያደርገን። አላህ ወንድምን ከወንድም ከልብ የሚያስማማ በችግር የጸና ግፍ ያላፈረሰው በሸር ያልተናደ ሴራ ያልበጠሰው